በዛሬው ቪዲዮ ማሳያችሁ ደግሞ 5 ምርጥ አፕሊኬሽኖች ለዩቲዩብ የሚጠቅሙን እናሳያችኋለሁ። ከፕሌይ ስቶርም ከአፕ ስቶርም ላይ ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ። መጀመሪያው አፕሊኬሽን እንደምትመለከቱት ከታች ያለው የፒስ ቴክስት ያለው አፕሊኬሽን ፒክስላብ ይባላል። እሱም አፕሊኬሽን የሚጠቅማችሁ ለዩቲዩብ ተምብኔል፣ ባነር፣ ሎጎ፣ ፖስተር ኤቭሪቲንግ ለመስራት ይጠቅማችኋል። እሱ አፕሊኬሽን በጣም ጠቀሜታ አለው። ሁሉን ነገር ያካተተ ነው። እሱን አፕሊኬሽን የምታገኙት ከፕሌይ ስቶር ላይ በመግባት ሰርች ባሩ ላይ ፒክስላብ ብላችሁ በመጻፍ ታገኙታላችሁ። እንደምታዩት ነው። አውረዳችሁ ተጠቀሙት። እንደምታዩት እዚህ ጋር ፖስተር ባክግራውንድ ሪሙቭ ያደርጋል። ኤቭሪቲንግ ይጠቅመናል። ሁለተኛ ሰርች ባሩ ላይ ትሄዱና ፒክሳርት ብላችሁ ሰርች ታደርጋላችሁ። እሱም አፕሊኬሽን ተምብኔል፣ ፖስተር ለመስራት፣ ሎጎ፣ ሁሉ ነገር ኤቭሪቲንግ እሱም ይጠቅማችኋል። በጣም ይጠቅማችኋል። አውረዳችሁ ተጠቀሙ። ሶስተኛ ደግሞ ለአይዲያ የምንጠቀምበት አፕሊኬሽን ነው። እሱም ቻት ጂፒቲ ነው። ቻት ጂፒቲን ሁላችሁም ታውቁታላችሁ። ቻት ጂፒቲ ብላችሁ ትገባላችሁ። እንደምታዩት ቻት ጂፒቲ ብላችሁ ሲገቡ ያመጣላችኋል። እንደዚህ አውረዱት፣ ይጠቅማችኋል። እሱም ለአይዲያ ለተለያየ ነገር ለአይዲያ በጣም ጠቀሜታ አለው። አውረዳችሁ ተጠቀሙ። አራተኛ ላይ ያስቀመጥኩት ደግሞ ኤክስ ሪከርድ ይባላል። ስልካችሁ ላይ ሪከርድ ማድረጊያ አፕሊኬሽን የሌላችሁ ሰዎች በጣም ይጠቅማችኋል። ኤክስ ሪከርድ ብላችሁ በመገቡበት ሰዓት እንደምታዩት ያመጣላችኋል። በጣም ይጠቅማችኋል። እስከ 1080 በ30 ኤፍፒኤስ መቅረጽ ይችላል። በጣም ይጠቅማል። ቮይስም አለው። በጣም ይጠቅማችኋል። አምስተኛና የመጨረሻው አፕሊኬሽን ደግሞ ሁላችሁም እንደምትገምቱት የዩቲዩብ ስቱዲዮ ነው። የዩቲዩብ ስቱዲዮ ምን ይጠቅማል ወንድሜ ልትሉኝ ትችላላችሁ። እሱ የሚጠቅማችሁ የዩቲዩብ ስማችሁን ለማስተካከል፣ ፔመንታችሁን ለማየት እዚህ ጋር እንደምታዩት አሁን ላሳያችሁ ገብቼ ዩአር ክሬቲቭ ፓርትነር ይላል። እሱም በሱ ማስተካከል እንችላለን። እንደምታዩት ፔመንታችንን ማየት እንችላለን። በጣም ጠቀሜታ ይኖረዋል። አፕሊኬሽኖቹ ይህንን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። በቀጣይ ቪዲዮ ላይ ሙሉ ዝርዝሩን ስለምለቅላችሁ ላይክ እና ሰብስክራይብ ያደርጋችሁ ቆዩ።